ዮ ጋይስ እንዴት ናችሁ? በጉጉት ተጠብቁት የነበረውን ቪዲዮ ይዤላችሁ መጥቻለሁ። ያው አብዛኞቻችሁ ኮንተንት ክሬተር መሆን ትፈልጋላችሁ፣ ግን ምንድነው ማድረግ ያለብን? ከምንድነው መጀመር ያለብን? እንዴት ነው ቪዲዮ የምንሰራው የሚለው ነገር ይከብዳችኋል። አሁን እንዴት ኮንተንት ክሬት እንደምታረጉት፣ ከዛ ደግሞ እንዴት ቪዲዮ እንደምትሰሩ፣ ከዛ ቪዲዮ እንዴት ሪከርድ እንደምታረጉት፣ ከዛ እንዴት ኤዲት እንደምታረጉትና እንዴት ፖስት እንደምታረጉት እናያለን። ያው አብዛኛው ሰው የቲክቶክ ነው የሚፈልገው፣ ምን ጀምረው ግን ከዩቲዩብ ነው። ምክንያቱም ዩቲዩብ ላይ ቪዲዮ ካዘጋጃችሁ በኋላ ፖስት ካረጋችሁ በኋላ ነው ቲክቶክ ላይ ሄዳችሁ ያንን ፖስት ያደርጋችሁትን ነገር ቲክቶክ ላይ የምታስተዋውቁት። ከዛ ቲክቶክ ላይ ያየ ሰው ቀጥታ ዩቲዩባችሁን ሰብስክራይብ እንዲያደርገው ያው አካሄዱ ገብቷቸዋል። ለኛ ስራ ደግሞ ለኦንላይን ስራዎች የሚጠቅመን ኤክስ ሪከርድ ማለትም ቪዲዮ ስክሪን ሪከርድ ማድረግ። አሁን ይሄ እንዲሳንቀሳቀሰው ውስጥ ስነካካ ምናምን እሱን የሚቀርጽልንን ነገር ከመጀመር ነው ማሳያችሁ። የመጀመሪያው ይሄ ነው፣ ኤክስ ሪከርደር ነው። ያው ግሩፑ ላይ አሳይቻችኋለሁ። ይሄንን ዳውንሎድ ካደረጋችሁ በኋላ ከፕሌይ ስቶር ላይ ትገባላችሁ። ውስጡ ስትገቡ እንደምታዩት የኔቺ ማንቀሳቀሳት እየቀዳችልኝ ነው። ውስጡ ገብታችሁ አሁን እኔ ስለገባሁበት ነው፣ ኦሬዲ እየቀዳ ነው ስለገባሁበት ነው ቀድሜ እንጂ እናንተ ጋር ፐርሚሽን እንድትሰጡት ይጠይቃችኋል። አሎ ትሉታላችሁ ማለት ነው። ቪዲዮ ከመጀመራችሁ በፊት እቺን አስነስታችሁ እቺ ትመጣላችኋለች። ስትገቡ ስታርት ስትሉት መቁጠር ትጀምራለች። እንደዚህ ትነኳትና ፖዝ ማድረግ ላይ ስትሏት ያው መቁጠር ይጀምራል ማለት ነው። ለማቆም ሴቭ ለማድረግ ደግሞ ሁለተኛ ላይ ያለውን ይሄኛው ምልክት ትነካላችሁ። ኦሬዲ ጨረሰ ማለት ነው። ስለዚህ የፈለጋችሁት አፕ ውስጥ እየገባችሁ በዚህ መልኩ ቪዲዮ ሪከርድ ታረጋላችሁ ማለት ነው። ለምሳሌ ይሄንን ሪከርድ አደረኩት። ከዛ ሴቭ ስንለው እንደዚህ ይመጣልናል። እዚህ ጋር ኤክስ ብለን እንወጣለን። ከዛ ቀጥታ አሁን እናንተ የምታስቡት ለምሳሌ የሆነ አፕ ለምሳሌ ሃላ አፕ ወይ ፖፖ ወይ ቴሎ አፕ አከፋፈቱን ምናምን በዚህ መልኩ ሪከርድ አደረጋችሁት ብለን እናስብ። አሁን ቅድም ባደረግነው ማለት ነው። ካፕከት ላይ ነው የምትገቡት። ክትገባላችሁ። ካፕከት ላይ ስትገቡ እኔ ስለምሰራበት እንደዚህ ነው የሚመጣው። እናንተ ላይ ግን ኢሜል እንድታስገቡ ይጠይቃችኋል። ሁለት ኢሜሉን ነክታችሁ እንደዚህ ሲመጣላችሁ እዚህ ጋር ኒው ቪዲዮ የሚለውን ትነካላችሁ። ከነካችሁ በኋላ አሁን ይሄ ቅድም ሪከርድ ያደረግነው ነው ይሄ ቪዲዮ ማለት ነው። እሱን ትነካላችሁ። ተጠብቁት የነበሩት እንደዚህ ይመጣላችኋል። አርት ትሉታላችሁ። ጋይስ እንዴት ናችሁ? በጉጉት አሁን እኔ ድምጹን ልቀንሰው ለእናንተ ሳሳያችሁ እንዳይረብሸን ማለት ነው። የተቀዳው ድምጽ እንደዚህ መጣ ማለት ነው። አሁን እዚህ ጋር ያሉትን ከስር ጀምሬ ላሳያችሁ። ይሄ ኤዲት የምታረጉበት ነው፣ የምትቆራረጡበት። ለምሳሌ ይሄኛውን እንደዚህ መቁረጥ ከፈለጋችሁ እዚህ ጋር ተነኩታላችሁ። ከነካችሁት በኋላ እንደዚህ ሲያሰምርበት እዚች ጋር ያያችኋት ስፕሊት ምትላለች፣ እሷን ተነኳታላችሁ። እንደምታዩት ከዚህ ድረስ ቆረጠው። ከዛ እቺ መሃሏን ነው ማውጣት የፈለኩት። ከፈለኩ ትንሽ ጠጋ አድርጌ እዚህ ጋር ድጋሚ ስፕሊት አልኩት። ከዛ ይሄኛውን እንደዚህ ነክቼ እዚህ ጋር ዲሌት ካልኩት መሃል ላይ ወይ ድምጽ ይሆን ይችላል ወይ ሌላ ነገር ይሆናል። መሃል ላይ ነበረው ቆርጦ ወጣ ማለት ነው። አያችሁት? ተቆርጦ ወጣላችሁ ማለት ነው። ቪዲዮ ለመቆራረጥ ስትፈልጉ ትመጡና እዚች ጋር ትነኩታላችሁ። ከነካችሁት በኋላ እዚህ ጋር ስፕሊት ማለት ነው። እቺ ስፕሊት እንድትምትለው የምትመጣላችሁ እዚህ ጋር ያለውን ስትነኩት ነው ማለት ነው። ቪዲዮ በዚህ መልኩ ትቆራርጣላችሁ። ከዛ በፊት ግን ማድረግ ያለባችሁ ትመጡና እዚህ ጋር መጀመሪያ ላይ ቪዲዮውን ትነካላችሁ። ትመጡና ቮሊዩም የሚለውን ነክታችሁ ድምጹን ሙሉ ማድረግ አለባችሁ ለሁሉም እንዲሰማ ማለት ነው። እንዲስታርጉት ሙሉ ቪዲዮ ድምጹ ከፍ ይላል ማለት ነው። የመጀመሪያው አሁን ወሳኝ የተባለው ነገር። ከዛ ይሄ አሁን ኖርማል የእንትኑ ሳይዝ ነው። ግን ለምሳሌ አሁን የቲክቶክ ሳይዝ ለማድረግ ስትፈልጉ ትመጡና ከስር ነው ሁሉም ነገር ያለው። እንዲህ ኤዲት የሚለው ሲመጣላችሁ ወደ ጎን ታረጉትና እዚህ ጋር አክሰፕት ሬሽዮ የሚላል እሱን ተነኩና ከፈለጋችሁ ቲክቶክ ሳይዝ ከፈለጋችሁ ይሄው፣ የዩቲዩብ ሳይዝ ከፈለጋችሁ ይሄው እኛ የዩቲዩብ ሳይዝ ነው ማድረግ የምንፈልገው፣ ግን አሁን አናረገው። መች እንደምናደርገው አሳያችኋለሁ። የምትፈልጉት ኢንስታግራም ሳይዝም እዚህ ጋር አለላችሁ። ምን ላይ አክሰፕት ሬሽዮ ላይ እዛው ላይ እንዳለ ራይት እናደርገውና አሁን ለምሳሌ እዚህ ላይ ጽሁፍ መጻፍ ከፈለኩኝ እመጣለሁ። ይሄው ቴክስት የሚለውን ነካለው፣ አርት ቴክስት የሚለውን ነካለው። ከዛ የምትፈልጉትን ትጽፋላችሁ። እዚህ ላይ የምትፈልጉትን ትጽፋላችሁ። ይሄው እንደምታዩት ብዙ ቴክስቶች አሉ። እዚህ ጋር ፎንት አለ፣ ስታይል ኢፌክት አለ፣
ትሬዲንግ የሆኑ ነገሮች አሉ፣ ትሬንድ የሆኑ ማለት ነው። እዚህ ጋር የምትፈልጉትን አይነት ጽሁፍ አለ። ያው እዚህ ጋር ትጽፋላችሁ። እዚህ ጋር ራይት ስትሉት ጽሁፉን ይጽፍላችኋል ማለት ነው። ዘን አሁን ደግሞ ምን አየን? አክሰፕት ሬሾ አየን፣ እንዴት እንደምንቆርጥ አየን፣ ጽሁፍ እንዴት እንደምንጽፍ አየን። ከዛስ ሌላ የምናየው ምንድነው? ኦቨርሌይ ማድረግ። ለምሳሌ እዚህ ጋር ፎቶ መጨመር፣ ላይ ፎቶ ወይ ተጨማሪ ቪዲዮ ማድረግ የምትፈልጉ ከሆነ ትመጡና እዚህ ጋር ኦቨርሌይ የሚለውን ትነካላችሁ። ከዛ አድ ኦቨርሌይ የሚለውን ነክታችሁ የምትፈልጉትን ፎቶ ወይ ደግሞ ቪዲዮ ታመጡና እዚህ ጋር ለምሳሌ ይሄን እንደዚህ እንንካውና አድ እንበለው። አድ ስለው እዚህ ጋር ጨመረልኝ ማለት ነው። የፈለጉ ከፍ ዝቅ እያደረጋችሁ እንዲያጠበባችሁ እያሰፋችሁ መጨመር የምትፈልጉትን ከላይ ትጨምራላችሁ ማለት። ከፈለጋችሁ ፕሮፋይላችሁን፣ ከፈለጋችሁ የፈለጋችሁትን እዚህ ጋር ኤክስ ትላላችሁ ካልፈለጋችሁት ማለት ነው። ከዛ በዚህ መልኩ አሁን ባጭሩ ነው ማሳያችሁ። ቪዲዮአችሁን እየቆረጣችሁ ምስል እያስገባችሁ ምናምን ከጨረሳችሁ በኋላ ባክግራውንድ ሳውንድ ለዩቲዩብ ማድረግ ፈለጋችሁ እንበል። ባክግራውንድ ሳውንድ ለመጨመር ትመጡና እዚች ጋር አውዲዮ የምትለውን ተነካላችሁ። ከዛ እዚህ ጋር ሳውንድ የሚለውን ተነካላችሁ። እሱን ከነካችሁ በኋላ የምታረጉት እዚህ ሁለተኛው ላይ ታረጉታላችሁ። ከዛ እዚህ ጋር ዲቫይስ ሚል አለ። ዲቫይስ የሚለውን ስትነኩት ይመጣላችኋል የምትፈልጉት ማለት ነው። ሰርች የምታረጉትም ፋይላችሁ ላይ ባክግራውንድ ሳውንድ ያስቀመጣችሁት ይመጣላችኋል። ግን ያው ዩቲዩብ ባክግራውንድ ሳውንድ መጠቀም ያለባችሁ እኔ እዛ ላይ መለቀላችሁ ነው፣ ምክንያቱም ኮፒራይት የሚባል ነገር ስላለ ማለት ነው። ሶ ባክግራውንድ ሳውንድ አደረጋችሁ፣ ኦቨርሌይ ጨመራችሁ፣ ድምጻችሁን ከፍ አደረጋችሁት። ከዛ እንደዚህ ሆነ ማለት ነው። ከዛ እንዲህ እንደሆነ እንዴት ነው የዩቲዩብ ሳይዝ አድርገ ነው ዳርና ዳር ላይ ፒክቸር የምናደርግለት በዚህና በዚህ። ሶ የመጀመሪያ የዩቲዩብ ሳይዝ እናርገው። እንመጣና እዚህ ጋር ቅድም እንዳልኳችሁ ይቺን አንዴ ባክ ብለናት እዚህ ጋር አክሰፕት ሬሾ የሚለውን እንነካለን። ከዛ 16 በ9 ነው የዩቲዩብ ሳይዝ ትነኩታላችሁ። ራይት ስታረጉት ይኸውት እንደዚህ ሆነ ማለት ነው። ሶ እንደዚህ ባዶ ሆነባችሁ ማለት ነው። እዚህ ጋር ግን አድ ማድረግ ከፈለጋችሁ በዚህና በዛ ፒክቸር ማድረግና ማሳመር የምትፈልጉ ከሆነ ትመጡና እዚህ ጋር ቅድም ያሳየኋችሁን ኦቨርሌይ የምትለውን ይቺኛዋን ትነካላችሁ። መፈጥንባችሁ ከሆነ እያቆማችሁት ከዛ አድ ኦቨርሌይ የሚለውን ትነካላችሁ። አድ ኦቨርሌይ የሚለውን ከነካችሁ በኋላ እንደምታዩት ከባክግራውንዶች ውስጥ አንዱ ይሄ ነው። ይሄን ትመርጣላችሁ። ከዛ አድ የሚለውን ትነካላችሁ። ይሄኛው ባክግራውንድ ግሩፑ ላይ ተለቆላችኋል። የቴሌግራም ግሩፑ ላይ። የቴሌግራም ግሩፑን የማታውቁት ከሆነ ደግሞ እዚህ ዲስክሪፕሽን ላይ የቴሌግራም ግሩፑ ተብሎ ተጽፏል። እሱን ነክታችሁ ግሩፑ ላይ ያለውን ነገር ማግኘት ትችላላችሁ። ሶ እንዲመጣላችሁ ወሳኙ ነገር ይሄ ነው። ከዛ ይችኛዋን እንዲይዛችሁ በሁለት ጣጣችሁ ሰፋ ታረጓታላችሁ በትንሹ። ከዛ ግን አሁን ቪዲዮአችን ጠፋ አይደለ? ከዛ ባክ እንልና እዚህ ጋር አንዴ እንነካታለን። እዚች ጋር ይቺን ባክግራውንዷን እንነካታለን። ከዛ እዚህ ጋር ወደ ጎን እናደርጋለን። ወደ ጎን ቀስ እያላችሁ ወደ ጎን ስታደርጉት ሪሙቭ ቢጂ ይላል። አያችሁት? ይሄን ሪሙቭ ቢጂ ይላል። እሱን ተነኩታላችሁ። ከነካችሁት በኋላ እዚህ ጋር ክሮም ኪ የምትላለች። ክሮም ኪ የምትሏን ስትነኳት እዚህ ጋር ያያችኋት ነጥብ ትመጣላችኋለች። ነጥቧን እንዲጸራ የምትፈልጉት ከለር ላይ ነው የምታደርጉት። እኛ አሁን ግሪኑ አረንጓዴው እንዲጸራ ነው የፈለግነው፣ እንዲጠራ። ሶ እሱን ነካ ስናደርገው ያነሳልን ማለት ነው። ግን ጫፍ ላይ እዚህ የስክሪኑ ጫፍ ላይ እንደምታዩት አረንጓዴ አለ። ጽድት እንዲል ይቺን ትንሽ ጨመር ታደርጓታላችሁ። ይቺን ማለት ነው። ይኸው ጨመር ስናደርገው አረንጓዴው ነገር ከዚህ ላይ ጠፋልን ማለት ነው። ከዛ እዚህ ጋር መተን ራይት እንለዋለን። ራይት ስንለው ግን ይቺኛው አጭር ናት። አያችኋት? እዚህ ጋር አሁን እንዲህ ሲያልፍ ባዶ ይሆንብናል። ስለዚህ ይቺ ነጯን መጨረሻዋን ይዘን ጉትት እናረጋታለን። እንደዚህ ልጥጥ እናረጋትና እስከ ቪዲዮአችን መጨረሻ ድረስ እንስባለን ማለት ነው። እንደምታዩት እስከ ቪዲዮ መጨረሻ ድረስ ያው እንደዚህ አድርገን እንስባለን። ከዛ መጨረሻ ላይ ደግሞ እዚህ ጋር ካፕከት የራሱ ማስታወቂያ እንዲያመጣብን እቺኛዋን ኢንዲንግ የሚለውን ነካና እዚህ ጋር ዲሌት እንለዋለን ማለት ነው። ሶ ያው ቪዲዮአችን በዚህ መልኩ ይሄ ወጣ ካለባችሁ የስክሪኑ ወጣ ካለባችሁ እቺኛዋን እንዲ ነካ አርጋችሁ እንደዚህ ማስተካከል ትችላላችሁ። ሳፊ በራሱ ልክ እንዲመጣላችሁ ማለት ነው። አያችሁ? አሁን ትንሽ የሆነ ዲፈረንስ አለው። ስለዚህ እቺን ነካ አርጌ ሰፋ አረጋዋለሁ ማለት ነው። እዚህ ጋር ሰፋ እናረጋዋለን። ያው በዚህ መልኩ የሚያምር ሆኖ መጣ ማለት ነው። ሶ እዚህ ዳርና ዳር ለምሳሌ ስልኬን ቴሌግራም ዩዘር ኔም መጻፍ ከፈለኩ ምንድነው ማረገው? እዚህ ጋር እንደቀደም ለሰሹ ቴክስት የሚለውን ነካለው።
ከዛ አር ቴክስት ከዛ ለምሳሌ እዚህ ጋር ቲጂ ብዬ ቴሌግራም ዩዘር ኔም ልጻፍ እንመጣና እዚች ጋር ተነኳታላችሁ። ይኸው እዚች ጋር ከዛ ቲጂ ብዬ ቴምፕሌት የሚለውን እነካለው ማለት ነው። ከዛ እዚህ ጋር ኢፌክቶች ይመጡልኛል። ለምሳሌ ይሄኛውን ባረገው ይሄኛውን አረኩት ማለት ነው። ይሄን ሳረገው ይሄው እንደዚህ ይመጣል። እንደምታዩት እንደዚህ ቺል አጥፋት እንደዚህ ይመጣል ማለት ነው። አሁን ይሄው እንዲስትሩት የምትፈልጉትን ጻፈላችሁ ማለት ነው። ሶ የምትፈልጉትን እንደዚህ ካስገባችሁ በኋላ ትመጡና እዚህ ጋር ከላይ ኤክስፖርት የሚላል ከላይ ኤክስፖርት የሚላል ኤክስፖርት የሚለው መነካት ትችላላችሁ ማለት ነው። ግን ደግሞ አቅጣጫ የምትፈልጉ ከሆነ ትመጡና እዚህ ጋር ስቲከር የሚለውን ትነካላችሁ። ስቲከር የሚለውን ከነካችሁ በኋላ እዚህ ጋር አቅጣጫዎች ምናምን አሉ የምትፈልጓቸው መጠቀም ትችላላችሁ። እናንተ የምትፈልጉት ከሌለ እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ እቺ የእጅ ምልክቷን እዚህ ጋር ያለችውን የእጅ ምልክቷን በፈልጋት ብነካት ልክ እንደዚህ ትመጣለች ማለት ነው። ከዛ የምትፈልጉት ቦታ ላይ ማሳያ አድርጋችሁ ታስቀምጡታላችሁ እንዲያሰፋችሁ እያጠበባችሁ ማለት ነው። ሶ ይሄን ሁላ ከጨረሳችሁ በኋላ ከላይ ኤክስፖርት የሚል አለ። እዚህ ጋር በጣም ሃይ ኳሊቲ ከፈለጋችሁ 10/80 ታረጉታላችሁ ማለትም 1800 ግን እንደዛ ስታረጉት ሜጋባይቱም ከፍ ይላል። ግን መካከለኛ ኳሊቲ ከፈለጋችሁ 720p ታረጉታላችሁ ማለት ነው። ግን ያው በብዛት 10/80 ማለትም 1080 ቢሆን አሪፍ ጥራት ይኖረዋል። ከዛ በቃ እዚህ ጋር ትመጡና ይሄንን ኤክስፖርት የሚለው መንካት ማለት ነው። ኤክስፖርት የሚለውን ከላይ ስትነኩት ኤክስፖርት የሚለውን ስትነኩት ወደ ጋላሪያችሁ ይወርድላችኋል ኤዲት ያደረጋችሁት ማለት ነው። ይሄው እዚህ ጋር ኤክስፖርት የሚለውን ስትነኩት በዚህ መልኩ ማስታወቂያ ሊመጣባችሁ ይችላል። ቀጥታም ሊያወርድላችሁ ይችላል። ይሄኛውን ወደ ጋላሪያችሁ ይወርዳል ማለት ነው። አሁን ቪዲዮ ኤዲት አደራረግ አይተናል። የቀረን ምንድነው ተምኔል አሰራርና እንዴት ደግሞ ወደ ዩቲዩብ ፖስት እንደምናደርገው ነው ምናየው። አሁን ተምኔል አሰራር በጣም በቀላሉ በቀጣይ ቪዲዮ ላይ ያሳያችኋለሁ። ሰብስክራይብ እና ላይክ አድርጉ። አክቲቭ ሆናችሁ ተከታተሉ። በፕሌሊስት ስለሆነ ይሄን ኔክስት ስትሉት ይመጣላችኋል አሰራሩ ማለት ነው። ተምኔል አሰራሩ ያው እሱ በጣም ወሳኝ ስለሆነ እሱን ካረጋችሁ በኋላ ደግሞ እንዴት ፖስት እንደምታደርጉት ደግሞ እናያለን።